السلام عليكم بسم الله والحمد لله والصلاة والسلام على رسول الله صلاة المغرب بجماعة مسجد سجدنا ለኢፍጣር በመቻኮል ቶሎ ብለን ስንወጣ ብዙ ጊዜ ሁለት ስህተቶችን እንፈጽማለን። እነዚህን ስህተቶች ቢያንስ በአላህ ፍቃድ እንድናረማቸው ለመጠቆም ያህል ነው። አንደኛው ምንድነው? ሰጋጁ ሰላቱን እንዳጠናቀቀ ዚክሩን ለኢፍጣር በመቻኮል ሰበብ መዘከር ያለበትን ነገር ትቶ ያልፋል። ይሄ ስህተት ነው፣ ሊታረም ይገባዋል። ከሶላት በኋላ የሚባሉ ዚክሮችን አስገዳጅ ሁኔታ ካልገጠመን በስተቀር በፍጹም ልንተዋቸው አይገባም። አጅራቸው ትልቅ ነው። ሐታ ሌላው ቢቀር አስገዳጅ ጉዳይ ገጥሞን ከመስጊድ ቶሎ እንኳን ቢያስወጣን እየወጣንም ቢሆን መዘከር አለብን። በተለይ አየተል ኩርሲ ረሱል አለይሂ ሰላቱ ወሰላም من قرأ آية الكرسي دبور كل صلاة لم يمنعه من دخول الجنة إلا الموت نعلت ሁሌም ከፈርድ ሰላት በኋላ አየተል ኩርሲን የሚቀራ ሰው ጀነት ለመግባት የሚከለክለው ነገር የለም ሞት ካልሆነ በስተቀር ይላሉ። ይሄ ማለት የሞተ ጊዜ ቀጥታ ሰተት ብሎ ወደ ጀነት ይገባል ነው እና ምንም እንኳን ቢቀር አየተል ኩርሲን ልንተው አይገባም። ሁለተኛው ስህተት ደግሞ ምንድነው? ከኋላ አንድ ወይ ሁለት ረካዓ አምልጧቸው የመጡ ሰጋጆችን ሰላት እናቋርጣለን። እኛ ቸኩለን ለማፍጠር በማሰብ ሰበብ በሰጋጁና በሱጁዱ መሃል እናልፋለን። ይሄ ትልቅ አደጋ ነው። رسول عليه الصلاة والسلام لو يعلم المار بين يدي المصلي ماذا عليه عند ميالف سو بسجاج مهل سيالف من أين تونجل اندالبت بيوك نورو لكان أن يقف 40 مقوم يمرت نبر من أن يمر بين يديه كسجاج فيت كمالف 40 ياهل مقوم በወደደ ነበራሉ። 40 ምንድነው ሲባል ሳምንት ሊሆን ይችላል፣ 40 ወራት ሊሆን ይችላል፣ 40 አመት ሙሉ ሊሆን ይችላል። እንደው ከትንሹ እንነሳና 40 ቀናት ከሚለው እንጀምር። 40 ቀን ሙቀትና ብርድ እየተፈራረቀብህ ከምትቆም እና በሰጋጁ መሃል ከምታልፍ በሰጋጁ መሃል አልፈህ ይሄ አደጋ ከሚደርስብህ መጠንቀቂቱ ይሻላል። እና ባካችሁ ወንድም እህቶች በሰጋጅ መሃል ከማለፍ እንጠንቀቅ። ረጋ ብለን ጥጋችንን ይዘን እንውጣ፣ ዚክራችንንም አንርሳ ለማለት ነው። አላህ ጾማችንን ይቀበለን። ወሰላሙ አለይኩም ወራህመቱላህ